ይህንን የትንቢት መልእክት ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንድታደርሱልኝ በጌታ ፍቅር እጠይቃለሁ። ከዚህ ጋርም ተያይዞ እንዲሁም ለሕዝብ የሚቀርብ መልእክት አለ ከእግዚአብሔር የሰማሁት። ዛሬ የካቲት 18 2018 ላይ ጾም ጸሎት ላይ እየጸለይኩ እግዚአብሔር አምላክ ልቤን ስለሞላ ይህን ድምፅ ስላሰማኝ ነብይነት ኃላፊነትም ተጠያቂነትም ያለው አገልግሎት ስለሆነ ዕዳ እንዳይሆንብኝ ለሀገራችን መሪ ይህንን መልእክት ማቅረብ እፈልጋለሁ። መልእክቱን ከማቅረብ በፊት እግዚአብሔር ላለፉት 25 ዓመታቶች በሕይወቴ የተናገራቸውን መልእክቶችና እንዲሁም የተፈጸሙ ትንቢቶችን አጭር ፕሬዘንቴሽን ባቀርብ ደስ ይለኛል። ይገርማችኋል፣ እኔ በዘመናት መካከል የምደነቀው እግዚአብሔር ተናግሮ ሲያደርግ ነው። እግዚአብሔር ዓይን ያለው የሚያይ ጆሮ ያለው የሚሰማ ተናግሮ የሚያደርግ አምላክ ነው። የሚገርመው ነገር 97 ጀምሮ በጣም ለሀገር እየጸለይኩ ነበረና ከዛ ጊዜ ጀምሮ እግዚአብሔር ስለ ሀገር የሚናገረኝ ነገር በጣም ይገርመኛል። ቲፒኤልኤፍ ቤተ መንግስት ለቆ እንደሚወጣ እንደሚሰናበት እግዚአብሔር ተናግሮኝ ሚዲያ ላይ ሁሉ አውጀ ነበረ በሰዓቱ። የሚገርመው ነገር ቀኑንና ሰዓቱን ጠብቆ ይሄ ነገር ሆኗል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈታቸውን እንደሚሞቱ መልእክት ተናግሬ ነበር። እንደውም አንዳንዱ ሟርተኛ ነው እንደዚህ ነው ብሎ የመቱኝ የቀጠቀጡኝ የጎዱኝ ሰዎች አሉ። በሰዓቱ እንግዲህ በጣም ከባድ ነበረ። የሚገርመው ነገር ያ ትንቢት ተፈጽሞ የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ወደ ስልጣን እንደሚመጡ ስማቸውን ጠርቼ ሁሉ ትንቢት ተናግሬያለሁ። እግዚአብሔር ተናገር ብሎኝ ያ ነገር እየሆነ እየተፈጸመ መጥቷል። የሚገርመው ነገር የቄሮ እንቅስቃሴ ፈጽሞ መውጣት መግባት በከለከለ ጊዜ በጣም እጾምና እጸልይ ነበር ለሀገር ጉዳይ። በዛ ጊዜ እግዚአብሔር ተደራራቢ መልእክቶችን ሁሉ ሰጥቶኝ ነበር። አንደኛ ከኦሮሚያ አንድ ቀይ ወጣት ጠቅላይ ሚኒስትር ሆኖ እንደሚመጣ፣ ከዛ ደግሞ የቄሮን ሙቭመንት ይመሩ የነበሩት አቶ ጁሃር እንደሚታሰሩ ሁሉ አውጅ ነበር መልእክትና እነዚህ ነገሮች እየተፈጸሙ መጡ። እንዲሁም የህዳሴ ግድብ ገና መሰረቱ ተቀምጦ ብዙም እንትን ሳይል እግዚአብሔር ይሄ ግድብ እንደሚጠናቀቅ እግዚአብሔር ለደሆች በተለይም የኢትዮጵያን ድህነት ለመቅረፍ እግዚአብሔር አምላክ ያስጀመረው ፕሮጀክት እንደሆነ እግዚአብሔር ይናገረኝ ነበር። ስለ መንግስት ሰራተኞች የደሞዝ ጭማሪ የተነበይኩት ትንቢት በቲክቶክ ቻናል ላይ አትክልት ሽታይ ፕሮፌት አትክልት ሽታይ በሚለው 78 ሺህ ተከታይ ባለው ቲክቶክ ቻናል ላይ ማየት ትችላላችሁ። ስለ አዲስ አበባም ስለተለያዩ ሁኔታዎች የተናገርኳቸው ትንቢቶችን ገብታችሁ ባዮ ላይ ማየት ትችላላችሁ። ጆ ባይደን በቤተ መንግስት ውስጥ እያለ ይሄ በተለይ የኤልጂቢቲ ሙቭመንት በጣም ግሎ በመጣ ጊዜ እጾምና ጸልይ ነበረ። እግዚአብሔር ምን እንዳለኝ ታውቃላችሁ? ዶናልድ ትራምፕን ወደ ስልጣን እንደሚያመጣ ተናግሮኝ ባይደን ቤተ መንግስት ውስጥ እያለ ይህንን ትንቢት ሲናገር ሰዎች ይስቁ ነበር እና ተመልሶ ደግሞ ዶናልድ ትራምፕ ስልጣን ላይ ሲመጣ እኔ እግዚአብሔር አሰራር ገርሞኛል። የሰሜኑ ጦርነት በህይወቴ ማለት ነው በእግዚአብሔር ፊት ምነግራችሁ በጣም እፈራና እጸልይ ነበር። ሰሜን ላይ ጦርነት እንደሚነሳ ሰሜን ከመመታቱም በፊት ጦርነት ከመጀመሩ በፊት ጦርነት እንደሚነሳ በምንጸልይባቸው ግሩፖች ላይ ሁሉ አውጅ ነበር። ይሄ ሁሉ የተናገርኳቸውና እግዚአብሔር የተናገረኝና የተናገርኳቸው ትንቢቶች መፈጸማቸው እልፍ አእላፍ ምስክሮች ያውም ትልልቅ ሰዎች ዛሬ ስም መጥራት ስለማያስፈልግ ነው ትልልቅ ሰዎች ያሉበት ነው። ሲዳማ ክልል እንደሚሆን ትንቢት ኦፊሻሊ ያወጅኩት እኔ። ደቡብ ወደ 4-5 ቦታ እንደሚበታተን ከዛ ሲዳማም ክልል እንደሚሆን ይሄ ጫጫታ እንደሚቀር የሲዳማ ክልል ፕሬዝዳንት ክቡር ፕሬዝዳንቱ አቶ ደስታ ሌዳሞ ወደ ስልጣን እንደሚመጡ እየጸለይን እናገር ነበር። ለሳቸውም ተናግሬያለሁ። አካባቢ ላይ ላሉ ሰዎችም አውጅ ነበርና እግዚአብሔር በዘመናት መካከል የተናገረውን የሚያደርግ ነው። አሁን እግዚአብሔር ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ምን ተናገረኝ? እንግዲህ እርሶ እንደሚቀጥሉ ምንም ጥያቄ የለው። መንፈሳዊ ዓለም ቼክ አድርጌያለሁ። እኔ ከትንቢት ጋር ተያይዞ ውዝግብ የለብኝም። ቁርጥ ያለ ነገር ነው እግዚአብሔር ቢናገረኝ ቁርጥ ያለ መልእክት እናገራለሁ። እንግዲህ ባለፈው ትንቢት ያስተላለፍኩት መልእክት እንደተጠበቀ ሆኖ
5 የምርጫ ዘመን እንደሚመሩ። አንድ የምርጫ ዘመን ለማታውቁ 5 ዓመት ነው። አንድ የምርጫ ዘመን ጨርሷል። ወደ ሁለተኛ የምርጫ ዘመን እየገቡ ነው። ከዚህ 2018 ከሚካሄደው የምርጫ ጊዜ ጋር እንግዲህ የሚቀራቸው ከዚህ ጋር 4 የምርጫ ዘመን እንደሚቀር ነው። ዚስ ሚንስ እንግዲህ ወደ 20 ዓመት የሚጠጋ የመሪነት ጊዜ እንደሚኖራቸው ነው ክቡር ጠቅላይ ሚኒስትራችን መንፈስ ቅዱስ ለልቤ አስምሮ የሚናገረው። ኢቭን በ2018 በዚህ ዓመት በሚደረገው ምርጫ 90% በላይ ይሄ ማለት ካርድ ተቀብሎ የማይጥል ይኖራል። 90% የሆነበት ካርድ ተቀብሎ የማይጥል ይኖራል። ካርድ ተቀብሎ የሚሞት ይኖራል። ካርድ የማይወስድ ይኖራል። ሌላ ፓርቲ የሚመርጥ ይኖራል። ያ ተቀንሶ 90% ምርጫውን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት ፓርቲ እንደሚያሸንፍ እግዚአብሔር ኦፊሻሊ ተናግሮኛል። ቀጥሎ ግን በጣም ሲሪየስ መልእክት ላቀርብሎት ነው ክቡር ጠቅላይ ሚኒስትር በትህትና እንደ ነቢይ እስራኤል የሚገባውን ያደርግ ዘንድ ይላል አንደኛ ዜና 12 ላይ ሄደን ስንመለከት 12:32 እስራኤል የሚገባውን ያደርግ ዘንድ የሚያስፈልገውን ነገር የሚነግሩ የይሳኮር ልጆች ጥበበኞች 200 ነበሩ ይላል። ነቢይ የሚቀባውም እንግዲህ የእግዚአብሔርን ሐሳብ ለመግለጥ ነው። የነቢይነት ሹመት ቤተክርስቲያን የምትሰጠው አይደለችም። ነቢዩ ራሱ እኔ ነቢይ ነኝ ብሎ የሚነሳበት አይደለም። እግዚአብሔር የሚሰጠው ሹመት እንደሆነ በትንቢተ ኤርምያስ ምዕራፍ 1 ቁጥር 9 ላይ ሄዳችሁ ስታነቡ በእናትህ ማኅፀን ሳልሰራ መርጬሃለሁ፣ ነቢይ እንድትሆን ሾሜሃለሁ፣ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ስለሚል ክቡር ጠቅላይ ሚኒስትር በጣም በትህትና ምነግሮት ሀገሪቱን ከዚህ ቀን ጀምሮ ወደ ይቅርታ እንዲመሩ እርሶም በማወቅም ባለማወቅም ስላጠፉት ይቅርታ ጠይቀው መንግስቶም ይቅርታ ጠይቀው እንዲሁም ደግሞ ሚኒስትሮችም ይቅርታ ጠይቀው ህዝብም እርሶን ባለማክበሩ ይቅርታ ጠይቆ ህዝብ መንግስትን ይቅርታ ጠይቆ መንግስት ህዝብን ይቅርታ ጠይቆ ሚኒስትሮች እርስ በራሳችሁ ይቅርታ ተጠያይቃችሁ ፖለቲካ ፓርቲ ከገዢ ፓርቲ ጋር ይቅርታ ተጠያይቆ መከላከያ እርስ በራሱ ይቅርታ ተጠያይቆ እንዲሁም ደግሞ ህዝብ ሀገረ መንግስቱን ወይም መንግስትን ይቅርታ ጠይቆ ህዝብ ለህዝብ ይቅርታ ጠይቆ ለችግኝ ተከላ ያወጁትን አዋጅ ለይቅርታ እንዲያውጁ እግዚአብሔር አምላክ ዛሬ ይህንን መልእክት አድርስ ብሎኛል። ኢትዮጵያ ላይ በርካታ ቢሊዮን ችግኝ ለመትከል ህዝብን እንደቀሰቀሱ እንዲሁ ወደ ይቅርታ እንድንሄድ እርስ በራሱ የሚጋደለው ህዝብ ይቅርታ ተደራርጎ እንዲተቃቀፍ ከይኩኖ አምላክ ዘመን ጀምሮ እስከ ዛሬ ከ200 የማያንሱ መሪዎች ሀገራችንን መርተዋታል። ክቡር ጠቅላይ ሚኒስትር ኢትዮጵያ ከረሃብና ከጦርነት መላቀቅ ያልቻለችበት ምክንያት የፈሰሰ ደም ስላለ መርገም ስላለ ህዝቡ ይቅርታ መደራረግ ስላቃተው እንግዲህ ብዛነታችን መልካም ቢሆንም 84 ብሔር ብሔረሰቦች መሆናችን መልካም ቢሆንም ከጦርነት መላቀቅ አልቻለም፣ ከግጭት መላቀቅ አልቻለም። that's why ዲስትራክቲቭ የሆነ አካሄድ ነው ስንሄድ የቆየ ነው። እርሶም መጥቶ የተቀመጡት በተከማቸ ችግር ላይ በተወዘፈ ችግር ላይ ነው መጥቶ የተቀመጡት። ጨለማ ወቅት ላይ ነው መጥቶ የተቀመጡት። ያስታውሱ እንደሆነ ሀገሪቱን ይመራ የነበረው ጠቅላይ ሚኒስትር በቃኝ ብሎ ስልጣን ሪዛይን ባረገበት አደገኛ እሳት ላይ ነው እርሶም መጥቶ የተቀመጡት። አንፈርድቦትም። ከዛ በኋላ ልንሰማውትም አልቻልንም። ወዲያው ተቀበልን፣ ወዲያው ተፋን። የኢትዮጵያ ህዝብ ስሜታዊ አትሁን። ለሚሰራ ሰው ጊዜ ስጥ፣ ሰላም ስጥ፣ ስማ፣ አድምጥ። በመጫጫ የሚመጣ ነገር የለም። መሪ በመቀያየር የሚመጣ ክራይሲስ እንጂ መንግስትን መቀየር ማለት ከባድ ኤክስፔንስ ነው ለሀገር። ስለዚህ የተከበራችሁ የኢትዮጵያ ህዝቦች ብሔር ቆጥረን የተጋደልን ኦሮሞ ለትግሬ ይቅርታ ይጠይቅ፣ ይቅርታ ያድርግ። ትግሬ ኦሮሞን ይቅርታ ይጠይቅ፣ ይቅርታ ያድርግ።
አማራው ትግሬውን ይቅርታ ይጠይቅ፣ ይቅርታ ያድርግ። ትግሬው አማራውን ይቅርታ ይጠይቅ፣ ይቅርታ ያድርግ። የበደልን ይቅርታን ጠይቅ፣ የተበደልን ይቅርታ እናድርግ። እንዲሁም ደግሞ ብሔር ብሔረሰቦች በሙሉ ደቡብ ላይ እርስ በራሳችን ይቅርታ እንጠያይቅ። የመንግስት ሰራተኞች በየቢሮአቸው ይቅርታ ተጠያየቁ። ይሄ የእግዚአብሔር ድምፅ ነው። ኢትዮጵያ የምትለመልመው፣ ኢትዮጵያ ከችግር የምትወጣው፣ ኢትዮጵያ ከጦርነት የምትወጣው በይቅርታ ድልድይ ብቻ ነው። ጦርነት የጀመረ እንጂ የጨረሰ የለም ምድር ላይ። ላለፉት 200 ዓመታት ኢትዮጵያ ከጦርነትና ከግጭት ተላቃ አታውቅም። ነን ኮሎናይዝድ ሀገር ነች። በቅኝ ግዛት ያልተገዛች ግን እርስ በራሷ እየተባላች የምትኖር ሀገር ነች ኢትዮጵያ። ይህ ከባድ መርገም ነው። ቃኤል አቤልን እንደገደለ ወንድም ወንድሙን የሚገልበት ምድር ነው ኢትዮጵያ። አንድም ዜጋ የማይሞትባትን ሀገር፣ የበለጸገችና የተፈወሰች እግዚአብሔርን ፈጣሪን የምትፈራ ሀገር ለትውልድ ማውረስ የምንፈልግ ከሆነ ወደ ይቅርታ እንመለስ። ክቡር ጠቅላይ ሚኒስትር ህዝብ ሁሉ ነፍጥ ቁጭ አድርጎ ወደ ይቅርታ እንዲመጣ፣ የይቅርታን እጅ እንዲዘረጉ፣ እርሶ በታሪክ አጋጣሚ የትልልቅ አባቶችን ሀገር እንዲመሩ እጣ ወርቆቦታል። ስለዚህ እጆትን ዘርግተው ያስታርቁን። እግዚአብሔር የሰጠው ስልጣን ነው። እግዚአብሔር ተሰምነትን ሰጥቶታል። እግዚአብሔር ተደማጭነትን ሰጥቶታል። ስለዚህ አሁን ምርጫ ያሸንፋል፣ እሱ ጥያቄ የለው። for the coming 20 years ይቀጥላል። በዚህ ሁሉ ውስጥ ግን አርማዎት መሆን ያለበት ከኢትዮጵያ ባንዲራ ጎን ይቅርታ። የሩዋንዳ የሁሲና ቱትሲ ጦርነት ያበቃው በይቅርታ። ሩዋንዳ አሁን እየለመለመች ያለችው በይቅርታ ነው። ያ ሁሉ ስንት ሚሊዮን ህዝብ ዘር ቆጥሮ ከተጋደለ በኋላ አጋንንቶች እንኳን እጅ ለእጅ ተያይዞ ጥፋት በሚፈጽሙበት ምድር እኛን መስማማት የከለከለን ምንድን ነው? እርሶ ሆስፒታል ይገነባሉ፣ ሌላው ሆስፒታል ያቃጥላል። እርሶ ፋብሪካ ይገነባሉ፣ ሌላው ፋብሪካ ያቃጥላል። እርሶ ኮሪደር ልማት ይሰራሉ፣ ነገ ድንጋዩን አንስቶ የሚወራወር ትውልድ ይመጣል። እንዴት ነው ኢትዮጵያ የምትቀጥለው? ስለዚህ ወደ ይቅርታ እንመለስ። መሪዎች የሚመሩትን ህዝብ ይቅርታ ይጠይቁ። ህዝቡም ደግሞ የሚመራው መሪ ይቅርታ ይጠይቅ ብሎኛል እግዚአብሔር። የምርጫውን ውጤት ተናግሬያለሁ። ከዚህ ውልፍት የሚል ነገር የለም። ነብይ የምትሳደቡ እንዲህ የምትሆኑ አንደኛ ማን ነው ይሄንን ስልጣን የሰጠው ብላችሁ አስቡ። ፈጣሪን ፍሩ። እኔ አፈር ነኝ። ለእግዚአብሔር ክብር በመካከላችሁ ነብይ እንዳለ እግዚአብሔር እንዳለ ይታወቅ ዘንድ እግዚአብሔር ሐሳቡን በድንጋይም በእንጨትም በአህያም በዛፍም ስለሚገልጽ እግዚአብሔር እኔም እንደ አንድ ፍጥረት የሚናገረኝን ሐሳብ መደበቅ ስለሌለብኝ ይህንን አደባባይ ወጥቼ የምናገረው። ከሀገር ውጭ ያላችሁ ዲያስፖራዎች ይቅርታ ተጠያየቁ። ኑ ወደ ሀገራችሁ ይቅርታ ተጠያየቁ። የተሰደዱም ይቅርታ ተደርጎላቸው ይምጡ። በዚህ በሀገር ውስጥም ያሉ ይቅርታ፣ በቃ ይቅርታ ሁላችንንም ይገዛል ፈጣሪ። እሱ በይቅርታ ኢትዮጵያን ይቀይራታል። ከገባንበት አዙሪት ከገባንበት መቀመቅ መውጣት የምንችለው በይቅርታ ነው። የፖለቲካ ፓርቲዎች፣ የፖለቲካ ልሂቃኖች ይቅርታን አርማችሁ አርጉ። መላእክቶች እንኳን በሰማይ ተጋጅተዋል፣ ማይጋጭ የለም። መላእክቶችንም ስንፍና ይከሳቸዋል ይላል እግዚአብሔር ቃል። ወደ ይቅርታ እንመለስ። የሃይማኖት አባቶች በቃ ሁሉም ሰው መቼም ሃይማኖት አለው አይደለ? ስብከታችሁ ይቅርታ ይሁን። ነቢያቶች፣ ሐዋርያቶች፣ ፓስተሮች፣ ቄሳውስት እርስ በራሳችን የተናቆርንበት የተጎሻሸምንበት ታሪክ ያብቃ። የአብያተ ክርስቲያናት ካውንስል፣ የአብያተ ክርስቲያናት መሪዎች፣ የሃይማኖት ተቋማት መሪዎች ይቅርታን አውጁ። ጾም ጸሎት ብቻ አይደለም። ጾም ጸሎት እኮ ጸለይን ብዙ ጊዜ፣ የንስሐ ጸሎት ገባን፣ መታረቅ ግን አልቻልንም። ስለዚህ እንታረቅ፣ እንመለስ። በዛ ኢትዮጵያ ትፈወሳለች፣ ብርሃኗ ከፍ ብሎ ይታያል። አንድ ስንሆን ጠላት እየከፋፈለ አያዳመንም። ጠላት አድቫንቴጅ እየወሰደብን ያለው ክፉ አጋንንት
አድቫንቴጅ እየወሰደብን ያለው እርስ በራሳችን እያጋደለ እያዳማ ነው። ተባረኩልኝ። እኔ ነቢይ ዶክተር አትክልት ሽታዬ እባላለሁ ከኢትዮጵያ ሐዋሳ። ወዳችኋለሁ። አጭር ጸሎት ስለ ሀገራችን እንጸልይ። እግዚአብሔር አምላኬ ሆይ ስለ ኢትዮጵያ ሀገራችን በዚህ ሰዓት እኔና ወገኖቼ ተስማምተን በፊት እንቀርባለን። ጦርነት በቃችሁ በለን። ረሃብ በቃችሁ በለን። ኑሮ ውድነት በቃችሁ በለን። ሰቆቃ በቃችሁ በለን። መሪዎቻችን ይባረኩ። ጠቅላይ ሚኒስትሩ ይባረክ። ሚኒስትሮች ይባረኩ። መከላከያው ይባረክ። ፌደራል ፖሊሱ ይባረክ። ፌዴሬሽን ምክር ቤቱ ይባረክ። ፓርላማው ይባረክ። ክልሎች ይባረኩ። እግዚአብሔር አምላክ ሆይ በሁሉም ክልሎች አንተ የይቅርታን ማዕድ እንድንቋደስ ልባችንን እንድትከፍትልን እንጸልያለን። በጌታ በኢየሱስ ስም አመፀኛ የክፋት መንፈስ ጸብን፣ ሁከትን፣ ጦርነትን በኢትዮጵያ ምድር ላይ የሚዘራ ክፉ በኢየሱስ ስም የተነቀለ ይሁን። በተለያየ ጎረቤት ሀገር ሆኖ ጦርነትን በዚች ሀገር ላይ የሚደግስ መንፈስ በኢየሱስ ክርስቶስ ስምና ስልጣን ይታሰር። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ማለዳ ማለዳ ምሕረቱ አዲስ ነው ተብሎ እንደተጻፈ የይቅርታ እጆችን ዘርግተ እስከ ዛሬ ሳንበታተን መጥፋት ሲገባን ስላቆየህን እናመሰግናለን። አሁን ግን ከሊቅ እስከ ደቂቅ ያዋቂውም የሕፃኑም ልብ በይቅርታ እንዲሞላ ይቅርታ መደራረግን ጌታ እግዚአብሔር አምላክ እንድንማር በጌታ በኢየሱስ ስም ልቦናችን ይከፈቱ። አይምሮአችንን የሚጠቀም ክፉ የተመታ ይሁን። በዘር ልዩነት፣ በሃይማኖት ልዩነት፣ በጂኦግራፊ የሚያጋድል፣ በጥቅመኝነት የሚያጋድል፣ በስግብግብነት የሚያጋድል በጌታ በኢየሱስ ስም የአጋንንት መንፈስ የታሰረ ይሁን። በደም ይሸፍነን። ኢትዮጵያ ሀገራችንን ባርክልን። ጠቅላይ ሚኒስትሩን አንተ ባርክ። ሚኒስትሮችን አንተ ባርክ። ሀገራችን የጥይት ድምፅ የማይሰማባት፣ አንድም ዜጋ የማይገደልባት፣ አንድም ዜጋ እንባ የማያፈስባት ምድር እንድትሆን በኢየሱስም ኢትዮጵያን አንተ እንድትፈውስ ጸልያለሁ። ይችን አከልዳማ የሆነችን ምድር፣ የደም ምድር የሆነችውን ኢትዮጵያን አንተ እንድትፈውሳት፣ ከዚህ በኋላ ወንድም ወንድሙ ላይ ጠመንጃ የሚያነሳበት ታሪክ እንዲያበቃ በጌታ በኢየሱስ ስምና ስልጣን በደም ኃይል እርቅ በምድሪቱ ላይ ይፍሰስ። ከቤተ መንግስት እስከ ቀበሌ የእርቅ መንፈስ በሀገራችን ላይ ይፍሰስ። እጅ ጣልቃ ትግባ በኢየሱስ ስም አሜን። አመሰግናለሁ። ተባረኩልኝ።